በ2025 ትንቢታዊ ምልክቶች እንግዳ እየሆኑ መጥተዋል። እንደ አውሮፓውያን አቆጣጠር ማርች 13 2025 ወይም ከሁለት ቀን በፊት የኢራን የባህር ዳርቻ ሚስጥራዊ ከሆነው የደም ዝናብ በኋላ ወደ ደማቅ ቀይ ወንዝ ተለውጧል። ይህ የደም ወንዝ ከመምጣቱ በፊት ደግሞ በአንዳንድ ሀገሮች ጨረቃ ወደ ደም ተቀይራ ታይታለች። Eclipse on Thursday night. And of course the biblical festival of Purim begins when the sun goes down on Thursday evening, March 13 to March 14. በቅርቡ ትራምፕም ኢራን የኒውክሌር ጦር መሳሪያ እንድታቆም የሚገልጽ ደብዳቤ ልከዋል። በዚህ መሰረት ትራምፕ አቋማቸውን ግልጽ አድርገዋል። እሱም ኢራን የምትስተናገድበት ሁለት መንገዶች አሉ። የመጀመሪያው ስምምነት ላይ መድረስ ሲሆን አሊያም ወታደራዊ ኃይልን መጠቀም እንደሆነ ገልጸዋል። I think they want to get that letter. The other alternative is we have to do something because you can't let them have it. I hope that Iran, and I've written them a letter saying I hope you're going to negotiate. በተጨማሪ ሐሙስ ምሽት የደም ጨረቃ መታየትና ታዋቂው የኢራን ባህር ዳርቻ ደማቅ የደም ዝናብ ክስተት 2025 መግባቱን ተከትሎም በተለያዩ የዓለም ክፍላት ላይ ባህሮች ወደ ደም ሲቀየሩ አይተናል። ለምሳሌ በአውስትራሊያ የሲድኒ ወደብ ወደ ደም ተቀይሯል። በተመሳሳይ በፖርቹጋል በአውስትራሊያ የሲድኒ ወደብ ወደ ደም የተቀየረበትን ዜና እንዴት ከመጽሐፍ ቅዱስ የትንቢታዊ ጽሑፎች ጋር እንዴት እንደሚገናኝ በዚህ ቪዲዮ ላይ እንመለከታለን። በአውስትራሊያ የሲድኒ ወደብ ውሃ ወደ ደም ተቀየረ። ይህንን የሚያዩ የአካባቢ ነዋሪዎች ደነገጡ ሲሉ በተለያዩ ማህበራዊ ድረገጾች ላይ እየዘገቡት ይገኛሉ። ዮሐንስ ራዕይ ምዕራፍ 16 ቁጥር 4 ላይም ወንዞችና ምንጮች ወደ ደም የሚቀየርበትን የመጽሐፍ ቅዱስ የትንቢት ክፍል አለ እና በሲድኒ የተፈጠረው ይህ ይሆን? በቅድሚያ በዚህ ጉዳይ የሳይንስ ምንጭ ምንድን ነው የሚለውን እንመልከት። ባለስልጣናት ምናልባት የቧንቧ ሰራተኞች የሚጠቀሙበት የውሃ ቧንቧዎችን የሚለዩበት የሃይድሮሊክ ቀለም እንደሚሆን እንደሚጠረጥሩ ይናገራሉ። የቧንቧ ሰራተኞች ፍሳሽን ለመለየት ቀይና ሌሎች ባለቀለም ማቅለሚያዎችን ይጠቀማሉ። ይህም ለቧንቧ ሰራተኞች በትክክል የሚፈስበትን ቦታ እንዲለዩ ያስችላቸዋል። ነገር ግን ባለስልጣናቱ በዚህ እርግጠኞች አይደሉም። ይህ ጥርጣሬ ብቻ ነው። ይህ አይነቱ ክስተት በብሉይ ዘመን ሙሴ በትሩን በውሃ ውስጥ ባደረገ ጊዜ ውሃው ወደ ደም እንደተቀየረ መጽሐፍ ቅዱስ ይናገራል። ይህ ክስተት ከ12 ዓመት በፊትም በአውስትራሊያ በተመሳሳይ ተከስቶ ነበር። በጋርዲያን ሪፖርትም ይህ ከአልጌዎች በላይ የሆነ ሀሳብን የሚያስነሳ ቀይ ባህር ወይም የደም ባህር ነው ይለናል። ታዲያ ይህ ምን ሊሆን ይችላል? ከምን ጋር የተያያዘ ነው? ከዚህ ክስተት በኋላም በ2012 በሲድኒ ከባድ የእሳት ሲዝን ተከስቶ ነበር እና ባለፉት 10 ዓመታት ውስጥ ቀይ የደም ውሃ ከታየ በኋላ በአማካኝ 90% የሚሆኑ የደን ክፍሎች በእሳት አደጋ ትልቅ ጉዳት ደርሷል። ቢፎር እና አፍተር ያለውን ልዩነት ተመልከቱ። በተመሳሳይ ይህ ክስተት በ2014 የቻይና ወንዞች ወደ ደም ተቀይረዋል። ውጤቱን ለማወቅ ከወንዙ ሳምፕል ወስደው ነበር። ውጤቱ ግን ይህ ውሃ እንዴት ወደ ደም እንደተቀየረ እስካሁን አልታወቀም። ባክቴሪያ ሊሆን ይችላል በማለት መላምታቸውን ያስቀምጣሉ። ከዚህም ክስተት በኋላ በቻይና በ2014 በርካታ አደጋዎች ተፈጥረዋል። ከነዚህ መካከል የመሬት መንቀጥቀጥና ጎርፍ ተከስቷል። በመሬት መንቀጥቀጡ 617 ሰዎች ሲሞቱ 3143 የሚሆኑ ሰዎች ላይ ከባድ ጉዳት ደርሷል። $6 ቢሊዮን ኢኮኖሚው ላይ ኪሳራ አስከትሏል። የጎርፍ አደጋውም በተመሳሳይ ከባድ ጉዳትን አድርሶ አልፏል። በ2021 በሙትባራ አቅራቢያ ያለው የውሃ ገንዳ ወደ ደም ተለወጠ። ይህንንም ዋሽንግተን ፖስት ውሃው ወደ ቀይ የሚለወጠው መጽሐፍ ቅዱሳዊ የደም መቅሰፍትን ሀሳቦችን ሊያስተላልፉ ቢችልም ሳይንቲስቶች መንስኤው በምድር ላይ የበለጠ እንደሆነ ያምናሉ ይለናል። ይህም ሳይንቲስቶች ቀይ ቀለም ማርጌ በብረት ኦክሳይድ ወይም በሰዎች የተጨመረ ንጥረ ነገር የውሃውን ቀለም እንደቀየሩ ይናገራሉ። ከዚህም ክስተት በኋላ በዮርዳኖስ በፊልስጤምና በእስራኤል መካከል የሚገኘው የሙት ባህር መድረቅ ጀመረ። በዚህም በዮርዳኖስ የአየር ንብረት ላይ ቀውስ ተፈጠረ። እንዲሁም አሁን በመካከለኛው ምስራቅ እየተከሰተ ያለውን ጦርነት ማየት ይችላሉ። ይህ ለእኔ ከእግዚአብሔር ቃል ጋር የተያያዘ ይመስለኛል። በመጨረሻው ዘመን የሚፈጸም የትንቢት ቃል ምን እንደሚመስል ልብ ይበሉ። በዮሐንስ ራዕይ ምዕራፍ 16 ቁጥር 4 ላይ ሶስተኛውን መልአክ ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ ይለናል። የእግዚአብሔር መልአክ ጽዋውን በወንዝ ላይ ሲያፈስ ወንዙ ወደ ደም እንደተቀየረ ይናገራል። የውሃው መልአክ ያለና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ፣ የቅዱሳንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጥተዋቸዋል፣ የሚገባቸው ነውና ብሎ ሲናገር ሰማው ይላል። እንደ እግዚአብሔር ቃል መልአኩ ጽዋውን ባፈሰሰ ጊዜ ውሃው ወደ ደም ተለውጧል። ታዲያ የትንቢት እየተፈጸመ ይሆን? አይደለም።
የትንቢት መቼ እንደሚፈጸም ማወቅ እንችላለን። ዮሐንስ ራዕይ ምዕራፍ 16 ቁጥር 1 ላይ ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ላይ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማሁ። የፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። የአውሬውን ምልክት ባለባቸው ለምስሉ በሚሰጉት ሰዎች ክፉኛ የሚነዘንስ ቁስል ሆነባቸው ይላል። ይህ የመጽሐፍ ቅዱስ ትንቢት የሚፈጸመው ሰዎች የአውሬውን ምልክት ከተቀበሉና የክርስቶስ ተቃዋሚ ከመጣ በኋላ ነው። ስለዚህ እንደዚህ አይነት ምልክቶች በሚታዩበት ጊዜ ዓላማው ልክ እንደ ጥንቷ ግብጽ እና የቅርብ ክስተቶችን በማየት የእግዚአብሔር ፍርድ ከመምጣቱ በፊት ሰዎች ንስሐ እንዲገቡ ማስጠንቀቂያ ነው ብዬ አምናለሁ። በአውስትራሊያ ውርጃ ህጋዊ ነው። ሰዎች ከትዳራቸው ውጪ ማግጣሉ። ጥናቶች እንደሚያሳዩት ቁጥራቸው ከፍተኛ ነው። በሰዶማውያን ኃጢአት አውስትራሊያ ተጨማልቃለች። የሰይጣን አምልኮ ተስፋፍቷል። ስለዚህ ሰዎች ይህንን ምልክት በቁም ነገር መውሰድ አለባቸው። እግዚአብሔር ግድ በቅርባችን መጥቶ ማስጠንቀቂያ እንዲሰጠን መጠበቅ የለብንም። በዓለም ዙሪያ በሚፈጠሩ ክስተቶች መማር አለብን ብዬ አምናለሁ። በ2005 በዓለም ላይ የሚከሰቱ ምልክቶች ብዙ ነገሮች እንግዳ እየሆኑ መጥተዋል። እናም በቅርቡ ውቅያኖሶች የዓለም ፍጻሜ እንደሚመጣ አንዳንድ ማስረጃዎችን እየሰጡ ነው። ከጥቂት ሳምንታት በፊት የታየውን አሳ ካስታወሳችሁ A giant silver ribbon of a fish is said to be a prophet of doom. In Japanese folklore, they're messengers from the gods, telling beach dwellers a simple message: run for your lives. They were seen in large numbers before the 2011 tsunami, and we're starting to see them again. What message do they bring this time? This is the oarfish. When the sea is angry, the current might push older, weaker, and sick individuals into shallower water, and eventually to the beach. ይህ አሳ በጃፓን አፈ ታሪክ የጥፋት ምልክት ነው ተብሎ ይታሰባል። Finally tonight, some marine researchers were out looking for sharks the other day off the Canary Islands, where they found something quite unexpected. Have a look at this. This is a humpback angler fish known as a black sea monster. Black because it's black, and sea monster because, well, look at it. What else would you call it? It's a female, it turns out. Its dorsal appendage lights up to attract dinner, usually seafood. Now, this is the only known sighting of the fish on the surface of the ocean, ever. It spends most of its life thousands of feet below in the dark. በአቅራቢያው የሚገኙ የባህር ዳርቻ ነዋሪዎችም እንደዚህ አይነት ምልክቶችን ወደፊት የጥፋት ሊመጣ እንደሆነ የሚነግሩን የአማልክት መልእክተኞች ናቸው ብለው ያስባሉ። በ2011 በጃፓን በተከሰተው ሱናሚ በፊትም በብዛት ታይተዋል እና በዚህ ጊዜ ወደፊት የሚከሰተውን አስቀድመው መልእክት አምጥተው ይሆን በማለት ብዙዎች እየተጠባበቁ ይገኛሉ። ከጥልቁ ባህር ውስጥ እንደዚህ አይነት ፍጥረታት መውጣት ያልተለመደና ከተፈጥሮ ውጪ የሆነ ክስተት ነው። እነዚህ ፍጥረታት እና የአንግለር አሳዎች ብዙውን ጊዜ በውቅያኖስ ጥልቅ ጨለማ ክፍሎች ውስጥ ከሰው ዓይኖች ርቀው ይኖራሉ። በውቅያኖስ ውስጥ ያሉ አንዳንድ ነገሮች ጥልቅ የአካባቢ ለውጦችን ሊያመለክቱ እንደሚችሉ ብዙዎች ይናገራሉ። የታሪክ መዛግብትም እንደሚያሳዩት እንደዚህ አይነት በጥልቅ ባህር ውስጥ የሚኖሩ አሳዎች እይታ ብዙ ጊዜ ከትላልቅ የመሬት መንቀጥቀጦች በፊት እንደሚታዩና ይህ ዘይቤ እውነት ከሆነ ታዲያ በቅርቡ በዓለም ላይ እየመጣ ስላለው የመሬት መንቀጥቀጥ አደጋ አስደንጋጭ ማስጠንቀቂያ ሊሆን ይችላል። በተጨማሪ ፌብሩዋሪ 19 2025 ላይ የጥፋት ቀን አሳ በመባል የሚታወቀው ብርቅዬ የኦርፊሽ በሜክሲኮ የባህር ዳርቻ ላይም ታይቷል። ይህም ከተፈጥሮ አደጋዎች ጋር ግንኙነት አለው የሚለውን የማወቅ ጉጉትና አጉል እምነትን ቀስቅሷል። እንግዲህ ወደ ባህር ውስጥ መልሶ እንዲገባ ለመክተት ይሞክራል። በተመሳሳይ ሲወጣ ደግሞ ታዩታላችሁ። ለዚህ ነው እነዚህ አሳዎች ወይም የነዚህ የአሳ ዝርያዎች በተለምዶ ብዙ ጊዜ በውቅያኖስ በባህር ላይ በቀላሉ አይታዩም። በጥልቅ ወይም ጨለማ በሆነ የባህር ወይም የውቅያኖስ ክፍል ውስጥ ነው የሚኖሩት እና የነዚህ አሳ ወደ ላይ መውጣት ወይም ደግሞ ወደ ምድር መውጣት ምናልባት የተፈጥሮ አደጋ ከፊታችን ሊመጣ እንደሆነ ቀድሞ ምልክት ይሰጣሉ የሚል እምነት አለ። እነዚህ ክስተቶች ቆም ብለን መንፈሳዊ ህይወታችንን እንድናስብ ቀድሞ ያስጠነቅቁናል።
ምክንያቱም እነዚህ የጥልቅ ባህር ውስጥ ምልክቶች እየታዩ ነው። 2025 መግባቱን ተከትሎ በዓለም ላይ ብዙ ያልተለመዱ ምልክቶች እየተመለከትን ነው። ሰሞኑን ማርች 9 2025 ላይ በኒውዮርክ ሎንግ ደሴቶች ውስጥ የተከሰተው የእሳት ቃጠሎ የምጽአት መግለጫና ውድመት ፍንጭ ይሰጠናል። በአሜሪካ በዚህ ዓመት ብቻ እንደዚህ አይነት ከባባድ እሳት ሲያጋጥም ለሶስተኛ ጊዜ ነው እና አሁን እነዚህ ክስተቶች በአጋጣሚ ብቻ መሆናቸውን የሚጠራጠሩ ሰዎች ከትዕይንቱ በስተጀርባ ትንቢታዊ የሆኑ ምልክቶች እየተፈጠሩ እንደሆነ ይናገራል። 2025 ከመግባቱ በፊት የዓመቱ ዋዜማ ላይ በዩኤስኤ 3 ተከታታይ መብረቅ በ3 የተለያዩ ታወሮች ወይም ህንፃዎች ላይ ወድቋል። ለዚህም ነው እነዚህ ክስተቶች አጋጣሚ ብቻ መሆናቸውን የሚጠራጠሩ ሰዎች ከትዕይንቱ በስተጀርባ አንዳንድ ትንቢታዊ ነገር እንደሚከሰት በግልጽ መናገር የጀመሩት። እናም በዚህ ዓመት ብቻ በአጭር ጊዜ ውስጥ የመሬት መንቀጥቀጥ፣ በረዶ፣ አውሎ ንፋስ፣ መብረቅ፣ የአውሮፕላን አደጋዎች እና በጣም አስፈሪ ጭጋግ እና ሚስጥራዊ የዩፎ ኦርቢዎች ታይተዋል። በተጨማሪም ፕሬዚዳንት ዶናልድ ትራምፕ የአርማጌዶንን ጦርነት ማስጠንቀቂያ ሰጥተዋል። ሶስተኛ የዓለም ጦርነት እየተባባሰ ነው በማለት እና መንግስታት ከሌሎች ሀገራት መንግስታት ጋር የሚያደርጉት ተቃውሞ የጥፋት ደረጃውን በኒውክሌር ለመዋጋት ሊያደርሰው እንደሚችል ለዚህም ዝግጁ መሆናቸውን አስጠንቅቀዋል። እና ወንድሞች 2025 መግባቱን ተከትሎ በተለያዩ የዓለም ክፍላት ከተፈጥሮ ውጭ የሆኑ ብዙ ያልተለመዱ አዳዲስ ነገሮች እየተከሰቱ ነው እና እነዚህንም ምልክቶች ሲሪየስ በሆነ መንገድ ከመንፈሳዊ ህይወታችን ጋር አገናኝተን ማሰብ አለን እና 2025 መግባቱን ተከትሎ በዓለም ላይ እየተፈጠሩ ያሉ ክስተቶች እርስዎ ምንድን ነው ብለው ያስባሉ? ሀሳብና አስተያየቱን ኮሜንት መስጫው ላይ ያስቀምጡልኝ። እንዲሁም ቪዲዮን ላይክ፣ ሼር በማድረግ ለዩቲዩብ ቻናሉ ደግሞ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።